የምናከብረውን ነገር የጊዜ ጉዳይ ነው እንጂ እናፈቅረዋለን። ከትዳሩ የበለጠ የሚፈሩት ግን ስለ ትዳር የሰሙት ነገር አሁን ያሉበትን ደረጃ ምን ያክል መቀበል ይችላሉ ነው። ጠባሳውን እያሳረፈ የሆነ ጊዜ የመቻል ወይም የመቋቋም አቅም ሊያጡ ይችላሉ። መኪናን ለማሽከርከር 2 ወር ከሰለጠነ ልጅን ያክል ጸጋ ለማሰልጠን ለማስተማር መጥፎ የሚባል ወላጅ እንጂ መጥፎ ልጅ የለም። እንደምንሰነበታችሁ ወዳጅነት ክቡር ነው። ስሜ አትክልት ዳኛው እባላለሁ። የፍኖት የስነ ልቦና ማዕከል ባለሙያ ነኝ። ዛሬ ስለ ትዳር አንዳንድ ሀሳቦች ላይ ትዳርን በሚመለከት ብዙ እይታዎች አሉ። እያንዳንዱ ትዳር የራሱ ተፈጥሮ አለው። ግን በትዳር ውስጥ ደግሞ በሁሉም ትዳር ውስጥ ደግሞ መሰረታዊ የሚባሉ ነገሮች አሉ። ለምሳሌ ብዙ ሰዎች የሚያስቡት ከክብርና ከፍቅር ትዳርን የሚያጸናው ፍቅር ነው ብለው ያምናሉ። እኔ ግን ከዚህ የተለየ ነው። ባለኝ ልምድም ያየሁት ምንድን ነው፣ የምናከብረውን ነገር የጊዜ ጉዳይ ነው እንጂ እናፈቅረዋለን። አሁን ምንድን ነው የቅደም ተከተል ጉዳይ ብቻ አይደለም እዚህ ውስጥ ያለው፣ ጉዳዩን የምናይበት መንገድም በራሱ የተለያየ ነው። ለምሳሌ መከባበር ነው ወይስ መፋቀር ነው ትዳርን በዋናነት የሚያጸናው የሚል እይታ አለ። አንዳንዴ ማክበር ከማፍቀር የበለጠ ጥልቀት ያለው ነገር ነው። የምናከብረውን ነገር ለረዥም ጊዜ ይዘነው መቆየት እንችላለን። መሰልቸታችን አነስተኛ ይሆናል። ምክንያቱም የምናከብረውን ነገር ምንይዘው በልኩ ነው የምንይዘው ማለት ነው። እንግዲህ የሚፋቀሩ ሆነው በየጊዜው ሲጋጩ ሲጣሉ ችግር የሚፈቱት አንዳቸው የሌላቸውን በመዝለፍ ከሆነ እሱ ማፍቀር ስሜቱ ሊኖር ይችላል። ግን ሁልጊዜም ጠባሳውን እያሳረፈ የሆነ ጊዜ የመቻል ወይም የመቋቋም አቅም ሊያጡ ይችላሉ። መከባበር ካለ ግን ትዳሩን ዘላቂ ለማድረግ የተሻለ እድል ይፈጥራል። ስለዚህ በተለይ ወደ ትዳር የሚገቡ ሰዎች አንዱ ግምት ውስጥ ማስገባት ያለባቸው ጉዳይ ምንድን ነው? እንከባበራለን ወይ ነው። ማክበር ማለት ወንበር ስቦ ማስቀመጥ፣ መኪና ከፍቶ ማስገባት በሚል ነገሮች ብቻ የሚገለጥ አይደለም። እንደውም እኛን ምን ያክል ያለ ቅድመ ሁኔታ የመቀበል አቅም አላቸው ነው። ወንድ ከሆነ ሴቷን ያለ ቅድመ ሁኔታ የመቀበል አቅሙ ምን ያክል ነው? ሴትም ከሆነች ወንዱን ለምሳሌ የመጡበትን የኋላ ታሪክ፣ የቤተሰብ ሁኔታ፣ አሁን ያሉበትን ደረጃ ምን ያክል መቀበል ይችላሉ ነው። ስለዚህ ያ ካለ መከባበር አለ ማለት ነው። መከባበሩ ካለ ደግሞ ግጭት እንኳን ቢኖር ግጭቱን ለመፍታት የተሻለ አቅም ይኖራቸዋል ማለት ነው። እንግዲህ ትዳር በጣም ሰፊ ጉዳይ ነው። አሁን ብዙ ወጣቶች ትዳርን በሚመለከት የፍርሃት ስሜታቸው በጣም ከፍተኛ እየሆነ መሆኑን አያለሁ እኔ። አንዳንዶቹም ጋርም በነበረን ውይይት ከትዳሩ የበለጠ የሚፈሩት ግን ስለ ትዳር የሰሙት ነገር አንዳንዱ የተዛባ፣ በተለይ ደግሞ ትዳር ውስጥ ከገባን በኋላ የሚገጥመን ነገር ነፃነት ከማጣት ጋር የማያያዝ በተለይ ወንዶች ከሆኑ፣ ሴቶች ከሆኑ ደግሞ ያለመታመንን ፍራቻ አለ። ግን ሁልጊዜም ትዳር መታየት ያለበት ለእኔ እንደ ኢንቨስትመንት ነው። ትዳር ምርጫ ነው። ማግባት የምርጫ ጉዳይ ነው። ውሳኔን ይፈልጋል። ምንወስደው ኃላፊነት አለ። ሌላን ሰው በእኛ ውስጥ የማስቀመጥ ከዛ ሰው ወይም ከዛች ሰው ጋር ተቻችሎ ተዋህዶ አብሮ የመኖር አቅም መፍጠር እሱ የራሱ የሆነ አቅም ይፈልጋል። ምንወስደው ውሳኔ ምንወስደው ኃላፊነት አለ። እንደ ኢንቨስትመንት ነው ስል ግን ኢንቨስትመንት ሁሉ አትራፊ አይደለም። ሳንዘጋጅ የገባንበት ኢንቨስትመንት ከሆነ፣ ስለ ኢንቨስትመንቱ በቂ እውቀት ከሌለን፣ ሀብቱንና የሰው ኃይሉን ማስተዳደር ማንችል ከሆነ ኢንቨስትመንቱ ኪሳራ ነው የሚሆነው። ነገር ግን በሌላ መልኩ ደግሞ አጥንተን አውቀን ሀብቱንም የሰው ኃይሉንም ማስተዳደር የምንችልበት ከሆነ ደግሞ ኢንቨስትመንት አዋጪ ይሆናል፣ እናም ዘላቂ ይሆናል።
ስለዚህ እንደ ኢንቨስትመንት ለምሳሌ የሆነ ሰው የሆነ ያክል ሚሊዮን ብር ካለው ያንን ካፒታል ለጊዜው መዝናናት መጠቀም ይችላል፣ ምርጫ ነው። አንዳንድ ሰዎች ምንድነው የሚያደርጉት? ያንን ካፒታል ወስደው ኢንቨስት ያደርጉታል። ስለዚህ ትዳር እያንዳንዳችን ህይወታችንን ነው ኢንቨስት የምናደርገው። ስለዚህ ምን ያስፈልገናል ማለት ነው? ስለ ትዳር ማወቅ፣ ለወደፊት ስለምንወስደው ኃላፊነት፣ ስለ ልጅ አስተዳደግ በራሱ ማወቅ፣ ከቤተሰብ ስል በባልም በሚስትም በኩል ካሉ ቤተሰቦች ጋር ለመኖር የሚያስችል አቅም ያስፈልገናል ማለት ነው። ለምሳሌ ልጅን አስተዳደግን በሚመለከት አብዛኞቻችን በዘፈቀደ ነው መንገባበት። ግን ልጅን ማሳደግ ራሱን የቻለ ጥበብ ነው። በትዳር ውስጥ አስፈላጊ ከሆኑ ኃላፊነቶች ውስጥ እና ትልቅ ኃላፊነቶች ውስጥ አንዱ ቤተሰብ ሲመሰረት ልጆች ይመጣሉ። እነዛን ልጆች በአግባቡ የመምራት የማሰልጠን አቅም ያስፈልጋል። አንዳንዴ ለወዳጆቼ እንዲህ አይነት ውይይት ሲነሳ የምጠይቃቸው ጥያቄ አለ። መኪና ለማሽከርከር መንጃ ፍቃድ ለማውጣት ምን ያህል ቀን ሰለጠንክ? ቢያንስ 2 ወር። መኪናን ለማሽከርከር 2 ወር ከሰለጠነ ልጅን ያክል ጸጋ ለማሰልጠን ለማስተማር የተሻለ ዜጋ ለማድረግ ሜይቢ የሚያስፈልገን ለብዙ ዓመታት ስልጠና ሊሆን ይችላል። ስለዚህ ቤታችን ውስጥ የምንሰራቸው ልጆች የደስታችን ምንጭ ሊሆኑ ይችላሉ። ቤታችን ውስጥ ደግሞ ጠላት ልናሳድግ እንችላለን። ይሄ እንግዲህ በእኛ የዛሬ ውሳኔያችን ላይ የተመሰረተ ነው ማለት ነው። እንግዲህ ልጆችን በሚመለከት የሚባሉ አሉ። ምንድን ነው አንዱ መጥፎ የሚባል ወላጅ እንጂ መጥፎ ልጅ የለም ነው። ያ ማለት ልጆችን የመምራት አቅም ያላቸው ወላጆች ከሆኑ ውጤቱ ልጆቹን ጥሩ የማድረግ እድል አላቸው ነው። ለዛ ነው መጥፎ ወላጅ እንጂ መጥፎ የሚባል ልጅ የለም በልጆች አስተዳደግ ዙሪያ ይባላል። እና አሁን አንዳንድ ወላጆች ልጆቻቸውን ትምህርት ቤት ውስጥ እዛ ትምህርት ቤት ውስጥ ትምህርት ቤቱ እንዲሰራላቸው ይፈልጋል። በእርግጥ ትምህርት ቤቶች ድርሻ አላቸው። ግን አስቡት አንድ እዚህ ግባ የሚባል በቂ ደሞዝ ማይከፈለው አስተማሪ የአንድን ቤተሰብ ሙሉ ያልቻለውን ነገር እንዲሰራ መስጠት በራሱም ትክክል አይሆንም፣ ፍትሃዊ አይሆንም። ስለዚህ ምንድነው መሆን ያለበት? እያንዳንዱ ወላጅ አቅም መፍጠር፣ በየጊዜው ስለ ልጆች ማወቅ፣ ማንበብ፣ መሰልጠን ያስፈልገዋል። አሁን በእኛ ማዕከል ስልጠናዎች እንሰጣለን። አዎንታዊ ወላጅነት ምንድን ነው? የቤተሰብ ተግባቦት ምን መምሰል አለበት? ፋንክሽናል ወይም ጤናማ ቤተሰብ ምን ሊያሟላ ይገባል? እነዚህና መሰል ጉዳዮች ላይ አንዳንድ ወላጆች ምንድን ነው የሚሉት? እኔ እኮ መጀመሪያ ማቀው ይመስለኝ ነበር፣ ለካ ወላጅነት ሰፊ ዓለም ነው ይላሉ። በእርግጥም ሰፊ ዓለም ነው። ምክንያቱም ቤት የተሰራ ልጅ ውጪ በቀላሉ አይፈርስም፣ ትምህርት ቤት በቀላሉ አይፈርስም። ቤት የፈረሰ ልጅ የፈለገ አይነት ውድ ትምህርት ቤት ብናስተምረው በቀላሉ አይጠገንም። ስለዚህ መሆን ያለበት ምንድን ነው? እያንዳንዱ በነገራችን ላይ ሀገር የምትሰራው ቤት ውስጥ ነው። እያንዳንዳችን ጠረጴዛ ዙሪያ የምናወራው በገጠሩ ብንሄድ ምድጃ ከበን የምናወራው ነገር እሱ ነው ሀገር የሚፈጥረው። ልጆቻችን ምንድን ነው የሚሰሙት? ምንድን ነው የሚያዩት? ምንድን ነው የሚሰለጥኑት? እሱ የወደፊቱን ሀገር ለመገመት ያስችለናል። ስለዚህ ሀገር የሚሰራው ዝም ብሎ አየር ላይ የሚሰራ አይደለም። እያንዳንዱ ቤተሰብ ውስጥ ነው ሀገር የሚሰራው። እዛ ቤተሰብ ውስጥ ያደጉ ልጆች ናቸው ነገ ወጥተው ሀገር የሚሰሩት። ስለዚህ እያንዳንዳችን በዚህ ጉዳይ ላይ ስለ ትዳር ስናስብ፣ በተለይ ደግሞ ያላገቡም ወጣቶች ገና ወደ ማግባት በዛ ዝግጅት ላይ ያሉ ወጣቶች አንዱ ብቁ ወላጅ መሆን ይችላለሁ ወይ የሚለውን አብሮ ማሰብ ያስፈልጋል። ዝም ብለን ለአቅመ ማግባት ስለደረስን ብቻ ማግባት በራሱ ትክክል አይሆንም። የሚያመጣውም መዘዝ ቀላል አይሆንም። ምን ያስፈልገናል? ማህበራዊ ዝግጁነት ያስፈልገናል። ከሌሎች ሰዎች ጋር ኃላፊነት የመቀበል አቅም፣ ተግባብቶ የመኖር ኢኮኖሚያዊ ዝግጁነት ያስፈልገናል።
ወይም ኢኮኖሚካል ካፓቢሊቲ ያስፈልገናል። ያ ማለት መሰረታዊ ፍላጎታችንን ለማሟላት የሚያስችል ክህሎት ያስፈልገናል። ሙያ ኖሮን በሆነ ሙያ ላይ ደግሞ ተሰማርተን ውጤታማ ስራ መስራት የሚያስችል አቅም እሱ ያስፈልገናል። በአካል እሱ የሚታይ ነገር ነው። ስነልቦናዊ ዝግጅት ያስፈልገናል። ስነልቦናዊ ዝግጅት የምንለው በአመዛኙ የአእምሮ ጤንነታችንን፣ ስሜትን የመቆጣጠር አቅማችንን የያዘ ጉዳይ እሱ ያስፈልገናል። መንፈሳዊ አቅም ያስፈልገናል። ስለ ወደፊቱ፣ ስለ ፈጣሪ፣ ስለ ተፈጥሮ ያለን ተስፋ ምን ይመስላል የሚለው አብሮ ያስፈልገናል። ስለዚህ አንድ ሰው ለማግባት የኢኮኖሚ አቅም፣ አካላዊ ዝግጁነት፣ ስነልቦናዊ ዝግጁነት እና አቅም፣ ማህበራዊ እንዲሁም መንፈሳዊ ዝግጁነት ያስፈልጋል ማለት ነው። እንግዲህ እኛ ሀገር በዘፈቀደ በተለይ ደግሞ ለአቅመ ማግባት ይሄ አካላዊ ወይም እድሜ ከደረሰ ዝም ብለን የምንገባበት ሰፊ በር ነው መሆን ያለበት። ግን እያንዳንዱ ሰው በተለይ ደግሞ ለማግባት ዝግጅት የሚያደርጉ ሰዎች በቂ የሆነ ስነልቦናዊ፣ አካላዊ፣ ኢኮኖሚያዊ፣ ማህበራዊና መንፈሳዊ ዝግጅት ያስፈልጋቸዋል ማለት ነው። እስከምን ድረስ? ትዳርን መምራት፣ ትዳርን ማስተዳደር፣ ልጆችን እስከ ማሳደግ እና በዙሪያ ያሉ ቤተሰቦችን እንዴት ከእነሱ ጋር ተግባብቶና መኖርና እንዴት ማስተዳደር ይቻላል የሚለውን ማህበራዊ ኃላፊነትን ሁሉ ይጨምራል ማለት ነው። አመሰግናለሁ። አትክልት ዳኛው ነኝ ከፍኖት የስነ ልቦና ማዕከል። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥናችን ልታደርሱን ትችላላችሁ። ስለምታዳምጡን ሀሳብ አስተያየታችሁንም ስለምትሰጡን ቀድሜ ማመስገን እፈልጋለሁ። ወዳጅነት ክቡር ነው።